ዝሙትን የምትወድ ሰንበትን የምትሽር በሐሰት የምትምል አንዲት ሴት ነበረች። አሁን ይሄ ለኦርቶዶክሳውያን በጣም በጥንቃቄ እንዲሰሙት፣ በተለይ እህቶች ለእናንተ ነው ይሄ መልእክት። ዝሙትን የምትወድ ሰንበትን የምትሽር በሐሰት የምትምል አንዲት ሴት ነበረች። እግዚአብሔር በእርሷ ተቆጥቶ እባብ አዘዘባት በዚህ ሴት ላይ። ለሽንት ተቀምጣ ሳለ ወደ ማህፀኗ ገባ። እንግዲህ ተጠንቀቁ እህቶች ተጠንቀቁ። በተለይ እንደዚህ ዝሙት ሐሰት ሊላክባችሁ ይችላል ማለት ነው። ከዛ በማህፀኗ ገባ፣ መኖሪያው አደረጋት። የበላችሁን ይበላል የጠጣችሁንም ይጠጣል። ካልበላሽ ካልጠጣሽ ግን ሆዷን አንጀቷን ይበላል፣ ደሟን ይጠጣ ነበር። የእንጨት ቅርፊት መሰለች፣ እንደ መቃም ሆነች። ከሆዷ እስከ አንገቷ ድረስ መላ፣ ከፍ ከፍም አለ። ከባሏም ጋር በተነጋገረች ጊዜ ያ እባብ ይቀና ነበር፣ በሆዷም ውስጥ ያውካት ነበር። በባሏም ፊት እንደ በድን ትሆን ነበር። ያም እባብ በሆዷ ውስጥ ይጮህ ነበር። አንዳንድ ቀን ድምፁ የፍየል ግልገል ይመስል ነበር፣ አንዳንድ ቀንም እንደ ውሻ ቡችላ ይጮህ ነበር፣ አንዳንድ ቀንም እንደ ወፍ፣ አንዳንዴም እንደ ዶሮ ይጮህ ነበር። ከዕለታት በአንድ ቀን ባለቤቷ ጠጅ ጠጥቶ ሰክሮ መጥቶ አነጋገራት። እርሷም በሕያው በእግዚአብሔር አምያሃለሁ፣ አትንካኝ፣ አትቅረበኝ፣ በድንን ትገናኛለህን? በቀደመው ኃጢአቴ እግዚአብሔር ለእንዲህ ያለ ደዌ አሳልፎ ሰጠኝ እንዲህ እያለችው በግድ ተገናኛት። እንግዲህ ባሏ ነው፣ መጠጥ መስከር አይጠበቅበትም፣ ለመገናኘት መብቱ ነው። ያም እባብ ወጥቶ አባላዘሩን ቆረጠው። እንግዲህ ያው የግንኙነት ሰዓት ማለት ነው። ያው በገባበት ወጥቶ አባላዘሩን ቆረጠው። ያም ሰው ወዲያው ሞት። ያችም ሴት እስከ 7 ዓመት በእንዲህ አይነት ሁኔታ ኖረች። ከ7 ዓመት በኋላ ከሩቅ ሀገር አንድ ጻድቅ ሰው መጣ። ያን እባብ በሆዷ ሞልቶ አየው። ያችም ሴት በቀደመው ኃጢአቷ እንደታመመች እግዚአብሔርንም እንዳሳዘነችው ነገረችው። ያም ጻድቅ ሰው የገዳማዊ የአባታቸው ገብረ መንፈስ ቅዱስን ዝክር መታሰቢያ አደርጋለሁ ብለሽ ተሳይ፣ ገንዘብሽንም ሀብትሽንም ለእርሱ ስጪ ትድኛለሽ አላት። እንግዲህ ያሳዘነችው ማንን ነው? እግዚአብሔርን። እባብ ያዘዘባት ማን ነው? እግዚአብሔር። ማን ነው? ለማን ነው ዝክር መታሰቢያ የምታደርገው? ለአቡ። ተመልከቱ፣ መሐሪው ማን ነው? አቡ። ሀብትሽን ለእርሱ ስጪ ትድኛለሽ አላት። እርሷም እሺ እሰጣለሁ መታሰቢያውንም አደርጋለሁ አለችው። ያም ጻድቅ ሰው ከእርሷ ተሰወረ። ያችም ሴት በዓሉ እስኪደርስ ድረስ በተስፋ ኖረች። መጋቢት 5 ቀን የአባታቸውን መታሰቢያ ዝክሩን አደረገች። ድሆች ጦም አዳሪዎችን አጠገበቻቸው። ለቤተ ክርስቲያንም ዕጣኑን መብራቱን ሰጠች። በዚያችም ሌሊት አባታቸው ገብረ መንፈስ ቅዱስ እየሰማች እርሷ ወዳለችበት ቤት መጣ። አልተኛችም ነበር፣ የቤቷም ሰዎች ይሰሙ ነበር። በቤቷ በር ቆሞ አንተ እባብ ከዚች ሴት ውጣ፣ ወደ መኖሪያ ሂድ፣ እግዚአብሔር ቀድሞ እንዳዘዘልህ አፈርን ብላ አለው። ያም እባብ ቀድሞ በገባበት ወጥቶ ምድርን ሞላ። እንግዲህ ለሽንት ተቀምጣ ሳለ ነበር የገባው። ቀድሞ በገባበት ወጣ፣ ምድርን ሞላ። አባታቸውም ከእርሷ ተሰወረ። ያችም ሴት የሀገሩን ሰዎች ጠራች፣ ተሰብስበውም ያን እባብ ገደሉት። ቁመቱም 5 ክንድ ያህል ነበር፣ 2 ሜትር ተኩል ማለት ነው። 5 ክንድ። የሀገሩም ሰዎች ሁሉ ይህን አይተው አደነቁ፣ የአባታቸውን ዝክሩን አደረጉ። ያችም ሴት ሌላ ባል አግብታ 7 ልጆችን ወለደች። እስከ ዕለተ ሞቷ ድረስ የአባታቸውን መታሰቢያ ዝክር ስታደርግ ኖረች። አሁን የዚህ ገድል ዋና መልእክት ምንድን ነው? እግዚአብሔር ከቆጪ እባብ የሚልክ አቦ የሚምር፣ እናም ደግሞ ሰዎች ለአቦ ዝክር እንዲያደርጉ የሚያበረታታ፣ አቦን ተስፋ እንዲያደርጉ የሚናገር መልእክት ያለው መጽሐፍ ነው። እግዚአብሔርስ የሚቆጣ ለምን? በሐሰት ስለምትምል ሰንበትን ስለሻረች እና ዝሙትን ስታደርግ ስለነበር። አቦስ በቃ ሀብትሽን ከሰጠሽ ለአቦ ገንዘብ ስጡ እንጂ አቦ ያድናችኋል ነው የዚህ መጽሐፍ መልእክት። ይህን ለማለት ነው። እነዚህ ሁሉ የተረት መጽሐፍቶች መቃጠል ያለባቸው መቃጠል። በኢትዮጵያ የሴት ልጅ ግርዛት ጎጂ ነው ተብሎ ሁሉ ሰው እንደተነሳ ገላትም ጎጂ በዓላት ናቸው ተብሎ የኢትዮጵያ ሕዝብ በሙሉ ሊነሳባቸው ይገባል። ሊቃጠሉ የሚገባቸው መጽሐፍቶች ናቸው። በክርስቶስ ላይ ያመፁ
በእግዚአብሔር ላይ ያመፁ ስለሆኑ። ተባረክ የሆንሻዬ። ለሌሎች እድል ስጥ እና በቃ ዝክር ነው ዋናው ሀሳብ እዚህ ጋር። በዝክር በማን ነው ጠላ ካጠጣ አረቄ ካጠጣ ዝክር አድርገህ ያው እንደሚዳንልህ እንደሚቆጠርልህ አይነት ጨዋታ ነው የሚቻለው። የህፃን ልጅ የቃቃ ጨዋታ በጉቦ ነው እግዚአብሔር ጉቦ ተቀባይ አምላክ እንዳለን ለሌሎቹ ቅዱሳን ብለው ላሏቸው ለነሱ ካደረግ የሚያድን አምላክ እንደሆነ ነው እዚህ ጋር ምናየው። በጣም አሳፋሪ መጽሐፎች ስላሏቸው ደፍረው አይመጡ። ደፍረው በገድላት በድርሳናት እናቱ የወለደችው አይመጣም። አንድ ወንጌላው ጋር አይመጣም። ኑ አስረዱ። ኑ መድረኩ ክፍት ነው። እናቱ የወለደችው በድርሳናት በገድላት ተረት ላይ መጥቶ የሚወያይ የለም። የምትደበቁት ለዛ ነው። የምትሸሹት ለዛ ነው። የምትሸሹት በሙሉ በዚህ